ሰላም ወገኖች እንዴት ናችሁ? እንግዲህ ጉዟችን እንደቀጠለ ነው። ህክምና እናቴ እንደምታገኝ ነግሬያችሁ ነበር። የዩስራ ቱር ኤንድ ትራቨል ከሜዲክሰስ ጋር በመተባበር የሚገርም ህክምና አገልግሎት ማግኘት እንድትችል አድርገው ነበር። እንግዲህ የሄድንበት ሆስፒታል አዳትፕ ይባላል። አዳትፕ ሆስፒታልን በዚህ አይነት በሚገርም አቀባበል ተቀብለውናል። ከዛ በኋላ ወደ ውስጥ ከገባን በኋላ ቀጥታ እናቴ ወደ ህክምናዋ መሄድ እንድትችል ነበር ይዟት የሄዱት። የሚገርም መስተንግዶ፣ የሚገርም እንክብካቤ፣ ላቦራቶሪ ቀጥታ ገብታ የመጀመሪያውን የህክምናዋን ክፍል እንድትወስድ የሚሰጡ ደሞች፣ ሌሎችም የላቦራቶሪ አገልግሎቶችን ማግኘት እንድትችል ነበር የተደረገው። ከዛ ደግሞ ወደሚቀጥለው የምርመራ አይነት ሄደች። ወደ ራዲዮሎጂ በመሄድ ኤክስሬዎችን ተነሳች። የሚገራርሙ ማሽኖች ነው ያሏቸው። እንግዲህ እንደምትመለከቱት አዳዲስ ስቴት ኦፍ ዲ አርት የሚባሉ ማሽኖች እዚህ አዳትፕ ሆስፒታል ላይ የምታገኙ ይሆናል። ቶሞግራፊ የሚባል እኔ በህይወቴ አይቼ አላቅም ነበር። እዛ ነው እንግዲህ ለመጀመሪያ ጊዜ ያየሁት። እንክብካቤ፣ እንኳን ደህና መጣችሁ የሚሉ አቀባበሎች እዛ ካሉት ስታፍ ብቻ ሳይሆን ከሐኪሞቹም የሚገራርሙ መስተንግዶችና ካስተመር ሰርቪስ ነው የምታገኙት። እንግዲህ እንደምትመለከቱት ከጭንቅላቷ ጀምሮ እስከ ጥፍሯ ድረስ ነው ህክምና የተደረገው ማለት ይቻላል። አንገቷን ከዚህ በፊት የነበረ ኢሹ ስለነበረባት እሱንም ቼክ ተደረገ። ጡቷን፣ ሌላም ክፍሎች ቼክ ተደረገች። ቁርስ ሳትበላ ግን ስለቆየች የሚገርም ምግብ ተዘጋጅቶ ነበር የመጣላት። ልክ እሱን እንደበላችና እንደጨረሰች ደግሞ የጆሮ ቼክአፕ ነበራት። ጆሮዋ ምን ላይ ነው ያለው፣ የመስማት ችሎታዋ እንዴት ነው፣ እነዚህ ነገሮች ቼክ እየተደረገ ነበር እዚህ ላይ እንደምትመለከቱት። ከዛ ደግሞ ሌላ ሐኪም ጋር ገባን። ይሄ ሐኪም ጆሮዋን፣ አፍንጫዋን፣ ጉሮሮዋን ቼክ የሚያደርግ ነበር በማሽን እንደዚህ በካሜራ እያንዳንዱን ነገር እየተመለከተ ነበር። በደንብ ጠለቅ አድርጎ ነበር ያየው። ከዛ ግን እስኪ አንተንም ስታወራ ብዙ አይቻለው፣ ጉሮሮህን ልየው፣ አፍንጫህን፣ ጆሮህን በዚህ እስኪ አንተንም ታይተብዬ እንደዚህ እየታየሁ ነበረ። የሚገርም ኤክስፒሪየንስ ነበር። እንግዲህ ሆስፒታል ውስጥ ማሽን አልቀራትም ማለት ይቻላል። ሁሉንም ልክ እንዳልናችሁ ቼክ አድርገን አገልግሎቱን በትክክል በራሳችን እያየን ነበር። የሆስፒታሉ ዳይሬክተርም እንዲሁም የሜዲክሰስ ዳይሬክተርም እዛው ተገኝተው እንኳን ደህና መጣሽ ብለው